የግጥሞች ሊቅ የዜማዎች ፈጣሪ ለብዙሃን አዲስና አንጋፋ አቀንቃኞች መሰረት ለሀገራችንም አለኝታ የሆነው ክቡር ዶክተር ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ዘፈኖቹ እንደ መጽሐፍ እየተገለጡና እየተሸመኑ ዘመናትን አሻጋሪ ቅኔን ከህዝብ ጩኸት ጋር አዋህደው ከወገንተኝነትና ከዘር በጸዳ ግጥሞቹ ኢትዮጵያን በውብ ቃላቶቹ ያወደሰ ክብሯንና ገጸ በረከቷን ለዓመታት ለዓለም ያንጸባረቀ የዘመናችን ክስተት ነው። ሲናገር ደርባባነቱና እርጋታው ለአድማጭ የሰላም መንፈስን ከአድማጭነት ጉጉት ጋር ያለብሳል። ስራዎቹና ተጽዕኖ ፈጣሪነቱ እልፍ እንደሆኑ ከሀገራችንም አልፎ የዓለማትን ትላልቅ ሚዲያዎች በተደጋጋሚ መስክረውለታል። እኛም በትንሿ አንደበት ስለ ትልቁ ንጉስ ከዘፋኝነት ባለፈ ማናቃቸውና እኛም በግላችን ልናጣራቸው የሞከርናቸውን 5 ድብቅ እውነታዎች ይዘን እነሆ ዘውትር በእናንተ ፍቅርና አበረታችነት ስፖንሰር እየተደረገ የሚቀርብላችሁ የሀገራችን ኩራት የሆነው ኢትዮመር ቻናላችን ይዘላችሁ ቀርበናል። የዚህን እንደ ስሙ ምርጥ ለሆነ ቤተሰብ አዲስ ከሆኑ ሰብስክራይብ፣ ዝግጅቶቻችንንም እንደምትወዱ ስለማንጠራጠር ከወዲሁ ላይክ እና ለወዳጆ ሼር በማድረግ ቪዲዮውን ይጀምሩ። አንደኛ የእስሩ ምክንያትና እውነታዎቹ። ወቅቱ አዲስ አበባ ጥቅምት 23 1999 ከሌሊቱ 7 ሰዓት ገደማ ነው። ቦታው ቤተ መንግስት አካባቢ 3 መኪኖች በአንድ መንገድ ላይ ተገናኝተዋል። በተመሳሳይ ሰዓትም 2 ጓደኛማቾች ከመሽታ ቤት ሌሊቱን አጋምሰው በስካር መንፈስ የተሳሳተ ቦታ ላይ ተገኝተዋል። የሁለቱ ጓደኛማቾች ሞቅታ፣ የመኪኖቹ ነፃ መንገድ አገኘን ሩጫ አደጋ ይዞ እንደሚመጣ ማንም የገመተ አልነበረም። በመንገዱም ከቀኝ ወደ ግራ ሲሻገሩ ከነበሩት 2 ጓደኛማቾች አንደኛው ላፊ ሰክሮ ነበርና እዛው አስፓልት ላይ ይወድቃል። በዛ ቅስፈትም ደርቦ የሚመጣው 3ኛ መኪና ከላይ ይቀበለዋል። በዛም ከሽፍራፊ ደቂቃዎች በኋላም ህይወቱ ሲያልፍ ገጩም ወዲያው ያመልጣል። ይህም በወቅቱ የነበረ አንድ አይን ምስክር ድርጊቱ በተፈጸመበት ሰዓት በ20 ሜትር ርቀት ውስጥ እንደነበረና ሁሉንም ሁኔታዎች አይቻለሁ ብሎ ለፍርድ ቤት የሰጠው ምስክርነት ሲሆን ይህም መስካሪ በሰዓቱ ታርጋውንም ጭምር ለፖሊስ እንዳቀረበና ይህም የቴዎድሮስ ካሳሁን መኪና እንደሆነ እንደተረጋገጠ ማስረጃዎች እንደሚያሳዩ ፖሊስ አረጋግጫለሁ ቢልም ቴዲ አፍሮ ግን እንዳላደረገና በዛን ወቅት በዛ ቦታ እንዳልተገኘ ጠበቃ ቀጥሮ ቢሟገትም ከፍተኛው ፍርድ ቤትም ቴዲ አፍሮን በቸልተኝነት በማሽከርከር እንዲሁም የሰው በማጥፋት በሚል በ2008 ሚያዝያ 8 ቀን ከተያዘበት ቀን ጀምሮ በሚቆጠር የ6 ዓመት እስር ተፈርዶበት ወህኒ ወረደ። አብዛኛው የኢትዮጵያ ህዝብም በልቡ ትልቅ ቦታ ይሰጠው ነበርና ተቃውሞና ሰላማዊ ሰልፍ ተነሳ። በዛም ብዙዎች ለእስር ተዳረጉ። ምክንያቱም በሰዓቱ ከነበረው የጊዜያዊ መንግስት ጋር አተካራ ውስጥ በመግባቱ እንዲሁም በ1997 ምርጫን ተከትሎ ለቀቃቸው ሙዚቃዎች በመንግስት ጥርስ ተነክሶበታል የሚሉ ጥቂቶች አልነበሩም። በወቅቱም ከነበሩት የከፍተኛው ፍርድ ቤት ዳኛ ከነበሩት ዳኛ ወልደ ሚካኤል መሸሻ በሰጡት ቃለ መጠይቅ ላይ ይህም የህዝቡን ማጉረምረም ከማጠንከራቸው በተጨማሪ ቴዲ አፍሮ ላይ ሐሰተኛ ወንጀልና ሐሰተኛ ምስክሮች እንደቀረቡበት የተገኙትን መረጃና ማስረጃዎች እርስ በርሳቸው የሚጣረሱና ከፍተኛ ሴራ ከጀርባቸው እንዳለ በግልጽ የሚያሳይ እንደሆነ ሲገልጹ እሳቸውም ምክንያቱን ሲያስረዱ በመጀመሪያም ቴዲ አፍሮ በክርክር ወቅት ባለ ጊዜ የዋስ መብት እንደተከለከለና ይህም በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 65 መሰረት አንድ ሰው ከ15 ዓመት በላይ የማያስፈርድ ወንጀል ከሰራ የዋስ መብት የማይከለከል ቢሆንም እሱን ከመንፈግ አንስተው ይቀርባሉ ከተባሉት 3 የዓይን ምስክሮች ውስጥ አንዱ ደብዛው ሲጠፋ ቀሪዎቹ 2 እርስ በርሳቸው የሚጋጩ ምስክርነትን ሲሰጡ አንደኛው ምስክር ከ20 ሜትር ያላነሰ ርቀት ላይ ቆሜ ሁኔታውንና ታርጋውን ይዣለ ያለው እንዴት በዛ ርቀት ላይ ያለ ሰው እንደዛ ያበራል የተባለ መኪና እንዲሁም በዛ በኩል ሌሊት ላይና ድቅድቅ ጨለማ ሊታየው እንደቻለ መስካሪው በቴዲ ጠበቃ ሲጠየቅ ምንም መልስ መመለስ እንዳልቻለና ምንም ማስረጃ እንዳላቀረበ፣ ሌላኛው ምስክር ደግሞ በወቅቱ አደጋ የፈጠረው መኪና ሰሌዳ ቁጥር ወይም ታርጋ እንደሌለው ተናግሯል። በተጨማሪም አቃቢ ትክክለኛ ያልሆነና ኮፒ የሆኑ ማስረጃዎችን እያቀረቡ ፍርድ ቤቱም እየተቀበላቸው እንዳልነበርና በተጨማሪም በሰዓቱ ያሉ ማስረጃዎችን እየጠቀሱ አስረድተው ነበር። ይሁንና ግን ቴዎድሮስ ካሳሁን በሌሎች ዳኞች ኬዙ እንዲታይና ይግባኝ ጠይቆ ወደ 2 ዓመት ፍርድ መቀነስና የ18000 ብር የኢትዮጵያ ገንዘብ ቅጣት ሲሻሻልለት ከ16 የእስራት ወራት በኋላም የነበረው መልካም ጸባይና ስነ ምግባር ጥሩ በመሆኑ የማረሚያ አስተዳደሮች በመግለጻቸው የ8 ወር አመክሮ ተደርጎለት ተለቋል። ሁለተኛ የሀብቱ መጠንና የገቢ ምንጮቹ። ስለ ቴዲ አፍሮ የሀብት መጠን ልኬት ከብዙ አቅጣጫዎች የሚመጡ የረብጣ ዶላሮች ስብስብ ውጤት ሲሆን ከለቀቃቸው ሲንግሎችና አልበሞች ሽያጭ ይበልጥ ደግሞ መጨረሻ ላይ ለህዝብ ያደረሰው ኢትዮጵያ የተሰኘው አልበም የዓለማችንም ከፍተኛ ሽያጭ እንዲሁም አስገራሚና ስኬታማነትን ካገኙ አልበሞች መሃል በሚል ኢንተርናሽናል ቢልቦርድ ቻርት ላይ መካተት የቻለ ሲሆን በዚህም አልበም ብዙ ሚሊዮኖችን ያፈሰ ሲሆን በተጨማሪም ከፍተኛ የሰው ቁጥር የሚታደምባቸው በሀገር ውስጥም ሆነ በውጭው ዓለማት እየተዘዋወረ የሚያቀርባቸው የኮንሰርቶች ገቢ እንዲሁም በርከት ያሉ የግል ቢዝነሶችን ጨምሮ ስፒክ
አርጄ የተሰኘ ሪሰርች ቡድን 1 ሚሊዮን ሰብስክራይብ ያለውን ዩቲዩብ ቻናሉ ላይ ባደረገው ጥናት ይዞት በወጣው መሰረት በዩቲዩብ ብቻ በወር $21,000 በላይ የተከፈለው እንደሆነ ሲያሳይ ዘሀበሻ የተሰኘው ሪሰርች ቡድን ደግሞ ኢትዮጵያ ውስጥ ካሉ ሀብት ማማ ላይ ከተቀመጡ ታዋቂ ሰዎች መሃል በአራተኝነት ደረጃ ላይ ሲያስቀምጠው አጠቃላይ ሀብቱም $16.5 ሚሊዮን በእኛ አሁናዊ ምንዛሬ ሲሰላ ደግሞ ከ2 ቢሊዮን ብር በላይ ይሸፍናል ይላል። ሶስተኛ ስለሚወዳቸው ነገሮችና ምርጫዎቹ ከዚህ በፊት በነበሩት የተለያዩ ኢንተርቪዎች ላይ ስለሚወዳቸው ነገሮች ሲጠየቅ ከመለሳቸው መልሶች መሃል በመጀመሪያም በተማሪነት ዘመኑ ስለሚወዳቸው የትምህርት አይነት ሲጠየቅ የሥነ ጽሑፍ ፍቅርና የኪነ ጥበብ በልጅነቱ ነፍሱን ለራሱ አገብረው ነበርና ምርጫዎቹም የነበሩት አማርኛ እንዲሁም የሙዚቃ ክፍለ ጊዜና የስዕል ፔሪድን ዋነኛ ምርጫዎቹ ነበሩ። በመቀጠልም ከሚወዳቸው እንስሳቶች ተብሎ ሲጠየቅ ከልጅነቴ ጀምሮ ለውሻ የተለየ ፍቅርና እይታ ነው ያለኝ። በተጨማሪም በዛ ባልተናነሰ መልኩ የአንበሳ ወዳጅና አድናቂ ነኝ። በልጅነቴም አንበሳ ግቢ እነሱን ለማየት ቀንደኛ ተመላላሽ ነበርኩ ይላል። ከቀለማት ምርጫዎቹ መሃል አረንጓዴ፣ ነጭ፣ ሰማያዊና ቀይ ቀለማትን ልቡን እንደሚገዙት ሲናገር ከምትወደው የሙዚቃ መሳሪያ ሲባል የከበሮና የኪቦርድ ድምጾች ይበልጥ ይማርኩኛል ሲል በተያያዥነትም የምትወዳቸውና ብዙ ጊዜ የምታዳምጥላቸውን ዘፋኞች ሲባል በመጀመሪያም ለትላልቅ ሙዚቀኞች ሀሁ የሆናቸውና ለብዙ ዘፋኞችም አባት የሆነው ነፍሱን ይማረውና ክቡር ዶክተር ጥላሁን ገሰሰን በቅድሚያ ሲጠቅስ ሌላኛው በቅርቡ ያረፈውን አንጋፋው ሙሉቀን መለሰን፣ ቴዎድሮስ ታደሰን፣ የሶል ንግስቷን አስቴር አወቀን እንዲሁም ዘመናሽሬ ስራዎች ባለቤት የሆነው ኤፍሬም ታምሩን፣ የሙዚቃው ፈጣሪ የሆነው ዶክተር ሙላቱ አስታጥቄን እንዲሁም ኃይሉ መርጊያን ሲያዳምጥ እንዳደገና አሁንም በፍቅር እንደሚሰማቸው ይናገራል። ጋዜጠኛውም ቀጠል በማድረግ ከስፖርታዊ ክንውኖች መሃል ለየትኛው ስፖርት ልብ ክፍት ነው ብሎ ሲጠይቀው እሱም ቀበል በማድረግ ኳስ እወዳለሁ። የሚያስደነቀ ነገር ኳስ መጫወት ነው የሚያስደስተኝ። ማየት ብዙ ጊዜ አልተጋም። አጋጥሞኝ ሰጫወት ግን ደስ ብሎኝ በልጅነቴ በተለይ በጣም ወድ ነበር ኳስ መጫወት። አንድ ሰው ቴዲ ያው ኳስ ሲጫወት ጎበዝ ነበር ብለውኛል። እውነት ነው? በዓለም ላይ ኳስ የማይችል እንደኔ የለም እስከዛሬ የታየዋቸው ሰዎች። በልጅነቴ ግን በጣም የኳስ ትጥቆች አባቴ ያሟላልኝ ነበር። ቁምጣ አለኝ፣ ማሊያ አለኝ፣ ኳስ አለኝ። ነገር ግን ከሰፈር ልጆች ሁሉ ኳስ የማልችለው እኔ ነኝ። ብዙ ሰዓት ኳስ የምጫወተው እኔ ነኝ። እውነት ውሸት ምን ያደርጋል? አራተኛ ስለ አጠቃላይ ዘፈኖቹ ታሪክ ቴዲ ከዘፋኝነት ባለፈ ለአንጋፋና ለተከበሩ ድምፃውያን ግጥምና ዜማ በመጻፍና በመስጠት የሚታወቅ ሲሆን ግጥምና ዜማ ከሰጣቸው ተወዳጅ አቀንቃኞች መሃል ለመጀመሪያ ጊዜ ለዳዊት መለሰ በአልበም ደረጃና በሲንግል በቀጣም ለላፎንቴዎች ሙሉ ዘፈናቸውን በሚባልበት ደረጃ እንዲሁም ለነዋይ ደበበ፣ ለተፈራ ነጋሽ፣ ለፀሐይ ዮሐንስ፣ ለሸዋንዳኛ ኃይሉ፣ ለኤፍሬም ታምሩ እንዲሁም የቅርብ ጊዜው ለዳዊት ጽጌ በአልበም በግጥምና በዜማ ያገለገላቸው ሲሆን ለራሱም የሰራቸው ዘመናዊ ሽሬ እንዲሁም ጥልቅና ቅኔ የተላበሱ የራሳቸው ታሪክ እንዳላቸው የሚታወቁ ስራዎችን ለሀገራችንም ብቻ ሳይሆን ዓለማችንም ያበረከተ ሲሆን ለምሳሌ የእስራኤልና የፍልስጤም ጦርነትን የሚዳስሰው ኢየሩሳሌም የሚለው ዘፈን ቆየት ያለ ሙዚቃን እንዲሁም ለአትሌቶቻችንም ታሪክ ተሰራ የሚለውን ዘፈን ጨምሮ አፍራለው፣ ካባ፣ 70 ደረጃ፣ ኮርኩም አፍሪካ፣ ደሞ ባባይ፣ አርማሽ፣ ናእት፣ ቤዛ፣ መንታ ወድጄ፣ ሳይረጋ፣ ላሚ ቦራ፣ ወደ አገር ቤት፣ ጊዜ ለኩሉ ወይም አበባየሁሽ የተባለውን ሲንግሎች ለህዝብ ማድረስ ይችል በአልበም ደረጃ ደግሞ የመጀመሪያውን አልበም በ1993 አቦጊዳ የሚለውን ሲለቅ በመቀጠልም ብዙም ሳይቆይ ጽጌረዳ የተሰኘውን እንዲሁም በ1997 ላይ ደግሞ ያስተሰርያል የሚለውንና በጊዜውም ብዙ ሪካርዶችን መስበር የቻለውን አልበም ሲለቅ ከእስር ቤት ቆይታም በኋላም ህልም አይደገምምና ፊውሪናን ጨምሮ አብዛኛውን ግጥሞቹን እዛው እስር ቤት ላይ ባለ ሰዓት የጻፋቸውን ጥቁር ሰው የተሰኘውን አልበም በ2005 ዓ.ም ላይም ለህዝብ ያደረሰ ሲሆን ከ4 ዓመት ቆይታም በኋላም ደግሞ በ2009 ከ600,000 ኮፒ በላይ የተሸጠውን ኢትዮጵያ የተሰኘውን አልበም ለቋል። በቅርቡም አብዛኛውን ጣጣዎቹን ያለቁለት አልበም ይዞ እየመጣ እንደሆነ የሰበሰብናቸው መረጃዎች ያሳያሉ። አምስተኛ ከውልደቱ እስከ ስኬቱ 50ኛ ልደት በዓሉን ሊያከብር ወራቶች ብቻ የቀሩት ቴዎድሮስ ካሳሁን ዕለተ ሮብ ሐምሌ 7 1968 ዓ.ም ነበር። በኢትዮጵያዋ የኢኮኖሚ የጀርባ አጥንት በሆነችው በመርካቶ የፖሊስ ጋዜጠኛና የዘፈን ግጥም ጸሐፊ እንዲሁም መድረክ መሪ ከነበሩት አቶ ካሳሁን ግርማሞ እንዲሁም ከተወዳጇ ዳንሰኛ ወይዘሮ ጥላይ አራጌ የተወለደው። ስለ ቤተሰቡ ሲጠየቅ ይበልጥ ደግሞ ስለ አባቱ ካሳሁን ሲያወራ እንባው የሚቀርበውና የሚተናነቀው ለአባቱ ጥልቅ ፍቅር እንዳለው የሚገልጸው ቴዲ አፍሮ ምንም እንኳን ከኪነ ጥበብ ዙሪያ ካሉ ቤተሰቦች ይወለድም ዳሩ ግን
ምቹ የሆነ የጥበብ መንገድ አሳላጭ ግን አልነበሩለትም። አባቱ ኪነጥበብ አካባቢው ዝር እንዳይልና የቀለም ትምህርቱ ላይ ጠንክሮ እንዲማርና ዶክተር ወይም የተሻለ ሙያ እንዲሰማራ ነበር ፍላጎታቸው። ምክንያቱም እነሱ በመድረክ ስራ ሙሉ እድሜያቸውን አሳልፈው ከሰው ፍቅር ያለፈ ለኑሯቸው ደልቃቃነት እንዳላደላቸው ስለሚያስቡ ነበር። ይሁንና ቴዎድሮስ ዛሬን ያኔ ላይ ሆኖ ማየት ችሎ ነበርና ህልሙን ተማመነ። እናም በለጋ እድሜው የሙዚቃን ዓለም ከሳውንድ ባንድ ከሚባል ሙዚቃ ቡድን ጋር በመቀላቀል ሀብሎ ጀመረ። ለስራም ከቤት በሚወጣበት ሰዓት አልጋው ላይ ትራስ የገጣጠመ ሰው የተኛ አስመስሎ ተደብቆ እየወጣ በዛ ያሉ ክለቦች ላይ መስራትን ቀጠለ። በ1993 ዓ.ም አቦጊዳ የተሰኘውን አልበም ለመጀመሪያ ጊዜ ለአድማጭ አደረሰ። በዛም የማይቋረጥ አድናቆትና ወደር የለሽ የአድማጭ ፍቅር ተቸረው። በጊዜውም ከነበሩት ሁሉ ጎልቶ የወጣ ታዳጊና ተስፋ የሚጣልበትም አቀንቃኝ ተብሎ ታመነበት። በመቀጠልም ጽጌረዳን እና ከዛም ያስተስሪያል እያለ የቀጠለ አልበሞች ያሉትና ዝናውና ተወዳጅነቱን በዛው ልክ ጣሪያ የነካበት ሰዓት ነበር። በወቅቱም ይህን ተያይዞም ወቀሳንም ያስተናግድ ጀመር። እንዲያውም በሆነ ወቅት ላይ አድናቂዎቹ ከነበሩት ቆነጃጅቶች የፈረምልኝ ጥያቄ ሲቀርብለት አላስፈላጊ ቦታዎች ላይ ለምሳሌ ወገብ፣ ደረት እንዲሁም ጡታቸው ላይ ትፈርማለህ በሚል ወቀሳ መምጣት ጀመረ። ለዚህም ክስ የሚሆን በወቅቱ እንዲህ ሲል መልሶ መጀመሪያ ትልልቅ ሰዎች እዚህ ስላሉ ትንሽ አስነዋሪ ነገር ስለሆነ ይቅርታ እንጠይቃለን። ባለፈው ጊዜም በሬዲዮ መልሻለሁ ይሄን ነገር። እንደውም ጥያቄው ሲጠየቅ ነገርን እውነት እያስመሰለው እየሄደ የመጣ ይመስለኛል። ይሄን ላለማድረግ የሚያስፈልገው ኢትዮጵያዊ ሆኖ መገኘት ብቻ ነው። ሁላችንም አመሰግናለሁ። ሁላችንም በጥብቅ ስርዓት ነው ያደግነው። ከአዋቂ ጋር እንኳን በልጅነታችን እንድናወራ ቤተሰቦቻችን አይፈቅዱልንም። እኔ ደግሞ ከዚህ ህብረተሰብ መሀል ስለወጣሁ እንዲህ አይነት አስነዋሪ ስራ እሰራለሁ ብዬ አላስብም። እግዚአብሔር ይስጥልኝ፣ አመሰግናለሁ። ያለ የስኬታማና የወጣ ወረድ ጉዞ በኋላ የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም የሚለውን ቃል የምትፈጸምበት ቀን ሆነችለትና ለራሱ የዘፈን ቪዲዮ ክሊፕ ቀረጻ ላይ እንዲሳተፉ ከተጋበዙት ሞዴል መሃል አንዷ የነበረችው አክትረስና ሞዴል አምለሰት ሙጬ በሰዓቱም ሜካፕ አርቲስትም ስለነበረች የቴዲን ፊት እንድትሰራ ተጨማሪ ስራ ይሰጣታል። እሷም ስራዋን ለመፈጸም አቀርቅራ ቴዲም ቀረጻውን ለማፍካት ሲል ፊቱ ሊሰራ ወንበሩ ላይ ጋለል ባለበት ሰዓት ወደ ላይ ሲያንጋጥጥ አፍስዝ የሆነ ውበት ተመለከተ። ያቺም ቅስፈት የሁለቱን ህይወት እስከ ወዳኛው ለዋጭ ሆነችላቸው። ከጥቂት የተዋወቁ ዓመት በኋላም በ2005 ዓ.ም ድል ባለ ሰርግ ወዳጆቻቸውና የኪነጥበብ ሰዎች ሁሉም በተገኙበት እየተሞሸሩ ሲሆን በትዳራቸውም በጣም ደስተኛና የሁለት ሴትና የሁለት ወንዶች ልጆች በረከትም ተቋዳሽም ከመሆናቸው በተጨማሪ ከሁለት ዓመት በፊትም የ10ኛ ዓመት የትዳር ዓመታቸውን እንዲሁ በሆነ መልኩ ከወዳጆቻቸው ጋር አክብረዋል። የቴዲ አፍሮ ሌላኛው ደብቅ ተግባሩ ነው በሚል በብዙሃን የሚነሳለት ባህሪው ለጋስና ሰጪነቱን በአደባባይ እዩልኝ በሚል መልኩ ሳይሆን ይህ ነው የማይባልና ላደረገላቸው የመርጃ ድርጅቶችም ሆነ ችግርተኛ ግለሰቦች ስሙ እንዳይነሳ ግስሽ ማድረጉ ሲሆን በሀገራችንም በተለያዩ ቦታዎች በጦርነትም ሆነ በድርቅ ለሚደርሱ ረሃብና መፈናቀሎች ቀድሞ ደራሽና ከፍተኛ ሚሊዮኖችን የሚያፈስ እንደሆነ አንዳንድ የቅርብ ሰዎች ይገልጻሉ። በ2014 የጎንደር ዩኒቨርሲቲ ክቡር ዶክተሬት ማዕረግን ያበረከተለት ሲሆን አሁን ላይም ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ተብሎ ይጠራል። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል።